ሚዛናዊ የውጤት መለኪያ ወይም BSC የአንድን ተቋም ራዕይና ስትራቴጂ ወደ ተግባራዊ የሥራ መለኪያዎች ለመቀየር የሚያገለግል ስልታዊ የሁነቶች መቆጣጠሪያና ማኔጅመንት ስርዓት ነው። ይህ መሳሪያ ተቋማት ውጤታቸውን በገንዘብ ነክ ጉዳዮች ብቻ ከመለካት ይልቅ በሌሎች ወሳኝ መስኮች ጭምር እንዲያዩ ይረዳቸዋል። ሚዛናዊ የውጤት መለኪያ በአራት ዋና ዋና እይታዎች ላይ ያተኩራል። የመጀመሪያው የፋይናንስ እይታ ሲሆን ይህም በገቢ እድገት፣ በትዳር ትርፍና በወጪ ቅነሳ ላይ ያተኩራል። ይህም ለባለድርሻ አካላት ስኬታማ ለመሆን ምን መምሰል አለብን የሚለውን ይመልሳል። ሁለተኛው የደንበኞች እይታ ነው። ይህም ራዕያችንን ለማሳካት ለደንበኞቻችን ምን አይነት አገልግሎት ማቅረብ አለብን የሚለውን ይመረምራል። እዚህ ጋር የደንበኞች እርካታ፣ የገበያ ድርሻ፣ የደንበኞች ታማኝነትና የአገልግሎት ጥራት በዝርዝር የሚለኩባቸው መለኪያዎች ናቸው። ሶስተኛው የውስጥ አሰራር እይታ ሲሆን ደንበኞቻችንንና ባለድርሻ አካላትን ለማርካት በተኛው የሥራ ሂደት ላይ በላጭ መሆን አለብን የሚለውን ይወስናል። መለኪያዎች የምርት ጥራት፣ የሥራ ቅልጥፍና፣ የአቅርቦት ሰንሰለት ጥንካሬ እና አዳዲስ አሰራሮችን መዘርጋትን ያካትታሉ። አራተኛው የመማርና እድገት እይታ ነው። ይህም ለውጥን ለመቀበልና መሻሻልን ለማምጣት ያለንን አቅም እንዴት እናሳድጋለን የሚለውን ይመለከታል። የሰራተኞች ስልጠና፣ የቴክኖሎጂ ተደራሽነት፣ የሰራተኞች ተነሳሽነትና የተቋማዊ ባህል መሻሻል በዚህ እይታ ውስጥ የሚከተቱ ወሳኝ መለኪያዎች ናቸው። የBSC ጥቅሞች ብዙ ናቸው። አንደኛው ስትራቴጂን ግልጽ ያደርጋል። ግልጽ ያልሆኑ ግቦችን ወደ ተጨባጭ መለኪያዎች በመቀየር ለሥራ ምቹ ያደርጋል። ሁለተኛው መረጃን ያቀናጃል። በየክፍሉ ያሉ የሥራ ውጤቶች ከዋናው የተቋሙ ግብ ጋር እንዲጣጣሙ በማድረግ የተቋሙን ውጤታማነት ይጨምራል። ሶስተኛው የረጅም ጊዜ እቅድ ላይ ያተኩራል። አሁን ካለው ትርፍ ባሻገር ለወደፊት ስኬት የሚያስፈልጉ ዝግጅቶችንና አቅጣጫዎችን ያሳያል። አራተኛው ግንኙነትን ያሻሽላል። ሰራተኞች የድርጅቱ ስኬት በእነሱ ድርሻ እንዴት እንደሚለካ እንዲረዱ ተነሳሽነታቸውን ያሳድጋል። ውጤታማ BSC ለመቅረጽ መጀመሪያ የተቋሙ ተልዕኮና ራዕይ በግልጽ መቀመጥ አለባቸው። ከዚያም ስልታዊ ግቦች ተነድፈው መለኪያዎች ይዘጋጃሉ። ስለተከታተሉን እናመሰግናለን።